በቃ ይሄን ትዳር አልፈልገውም ብለሽ ቆርጠሽ ስለምትሄጂ ልጆቹንም ማቆየት አንቺንም ስለሚፈልግሽ ነው። ከዛ ደግሞ ሁለተኛ ነጥብ ልስጥሽ። እዚህ ዱንያ ላይ ስትኖሪ መንገደኛ ሆነሽ ኖሪ። ማለት እኔ አይደለሁም ያልኩት፣ ሙስሊም ከሆንሽ ረሱል ሰለላሁ ዐለይሂ ወሰለም ነው ያሉት። በቃ አንቺ መንገደኛ ከሆንሽ አሁን አንቺ በጣም አርቀሽ እኔ እኮ ነኝ እኔ መሰረት ሰጥቼ እኔ እንዴት እከዳለሁ ብለሽ ስላሰብሽ ነው መከዳቱ በጣም የከነከነሽ። ገብቶሻል አይደለ? ግን እንዴት አስቢ መሰለሽ፣ አንቺ እና እሱ እየኖራችሁ ነበር። ደግሞ ሀብቱ አትበይ፣ ሀብታችን ነው የሚባለው። ምክንያቱም አብራችሁ በነበራችሁ ዘመን የመጣ ስለሆነ ማለት ነው። ሀብታችን ነበረ። ከዛ እሱ አገባ። ኦኬ፣ ማግባቱ ነው መዋሸቱ ነው አሁን ትልቅ ፖይንት ሊሆንሽ የቻለው። ማለት እኔ አሁን አሳማኝ ሁኔታ አላገኘሁም። 4 ልጆችሽን ካላባት ለማስቀረት ማለት አላገኘሁም። እኔ እንጃ አላቅም፣ ይቅርታ። ግን እንደዛ ነው የተሰማኝ እኔ ለእኔ ማለት ነው። ማለት ዲነል ኢስላም ላይ ተፈቅዶለታል። አዎ። ማስተዳደር ይችላል። አዎ። አንቺን ያስተዳድራል። አዎ። ልጆችሽን ያከብራል። አዎ። ይወድሻል፣ ያፈቅርሻል። ዋትስ ፕሮብሌም? ምንድነው ችግር? እኔ አልገባኝም ሀሳብሽ ማለት እኔ ለራሴ ይሄ የኔ ሀሳብ ነው የከሪማ ብቻ ማለት ነው። እና ስታስቢ በጣም መከዳትሽን አንቺ ራስሽ በጣም አንቺ የሰራሽው መሆኑን ምናምን አትሰቢ። በቃ አንቺ አንድ መንገደኛ ነበርሽ፣ በመንገድሽ ላይ ያለሽ ሰው ነሽ። ኦኬ፣ በመንገድሽ ላይ ይሄድሽ። በቃ አሁን አንቺ በቃ እስኪ አሁን አንቺ እንዲህ ብክንክን ያልሽበት ዘመን ብክንክን ብለሽ በቃ አንቺ በጣም ወየው ብለሽ ያልሽው ህይወት እኮ አንቺ ላትኖርበት ትችያለሽ። በቃ አላፊ ከሆነን ሁላችንም አላፊ እስካሁንን ድረስ መንገደኛ ከሰው ጋር አይጣላም በፍጹም። አሁን እኔ እያለፍኩ ከሆነ የምደርስበት መንገድ ስላለኝ አልጣላም፣ ቀጥ ብዬ ነው የሚሄደው። ነዋሪ ስንሆን ነው በጣም አዛ የምናደርገው፣ ሰዎችንም ራሳችንም አዛ የምንሆነው። አንቺ አንደኛ ትወጂዋለሽ። አዎ በቃ ከወደድሽ ለምን ደግሞ አትመለሹ? ከዛ ደግሞ ሁለተኛ ማሳስብሽ ነገር ለልጆችሽ ብለሽ ቶክሲክ የሆነ የትዳር ግንኙነት ከጀመርሽ ማለት ነው ለልጆችሽ በጣም የሚያስጠላ ህይወት ነው የሚሆነው። ማለት እኔ እኮ ለልጆቼ ብዬ ነው እንጂ እያልሽ በቃ ራስሽ ጋር እየተጣላሽ ብዙ ጊዜ ትኖሪያለሽ። ለራስሽ ምርጠሽ ግን ይሄን ትዳር ከገባሽበት አንደኛ አንቺ ደስተኛ ነሽ። ምን አለበት እህትሽ እንደ እህትሽ ብታያት በአላህ እህትሽ በቃ እሱ ማግባት ፈለገ አገባ። እስቲ ተዋወቂያት፣ እስኪያት ጥሩ ሴት ናት ወይ እስኪያት። በቃ ድካማ አረፈችሽ እኮ 7 ቀን እሷ ጋር ይሄዳል፣ 7 ቀን አንቺ ጋር ይመጣል። አለቅ። ገብቶሻል አይደል? ወላሂ እንደ ድካም የሆነ ድካም እንደመቀነስም አድርገሽ ሰቢው ወይ በኔ እንደዚህ ነው። እና